ከአንድ መሆኑን ማስረዳት ኦኬ ጀንደር እድሜ ምናምኑን ፎርጌት ኢት እሱ እሺ ግን አሁን ያልኳት ቦታ እቺ ስራ አማካኝ ገቢህ ምናምን የሚለው ላይ ዩ ሃቭ ቱ ቢ ኬርፉል የምትሰጡት መረጃ በኋላ ሲስተም ላይ አፕሎድ ተደርጎ ለትራያንጉሌሽን ሊውል ይችላል ስለዚህ አማካኝ የምትሉትን ገቢ በደንብ ማየትና ማስላት ይፈልጋል ባይ ነኝ ተወሰኑ ጥያቄ ልውሰድና then I will leave እና አትስሩ ነው መጨረሻው እንዴት ነው የተረዳኸው ወዳጄ እሺ ኦኬ this way እሺ በጣም አንድ ደቂቃ ነው እንዳልኳችሁ ሚቲንግ አቁሜ ነው ወደዚህ የመጣሁትና yes ማይክ ኦፍ አድርጉ አንድ ደቂቃ ቢአድሬስ ሳላደርግ ሞጣው ነገር እንዳይኖር ነው እሺ stay on the topic ከቶፒኩ ጋር የሚያያዝ ነገር ነው ከዛ ውጪ ያለ ሐሳብ ያላችሁ ካላችሁ ፕሊስ አላስተናግድም ሚቲንግ አቁሜ ነው የመጣሁት እንዳልኳችሁ እሺ go ahead this way ይቅርታ ሙኬ እኔ ብዙ ከቶፒኩ ጋር አይገናኝም በቃ ሌላ ጊዜ ይገባል thank you this way እሺ አብዱል ማፈሪያ ፕሮፐርቲስ ማፈሪያ ፕሮፐርቲስ ሙሐመድ ሙኬ ኔትወርክ ጥሩ አይደለም መሰለኝ ኔትወርክ አይሰማም አቡሽ ያንተ ይሰማል ግን ሰዎች እየገቡ የሚወጡት የኔትወርክ ችግር ይመስለኛል ኦኬ ሙሐመድ አይሰማም አወል እሺ ይሰማል ሙኬ አሁን ይሰማል ቀጥል እሺ ሙኬ ሰላም አለይኩም ያረጋችሁ ያላችሁት ነገር I really appreciate that በጣም ማለት በተለይ አፕካሚንግ ጄኔሬሽን ወደ ማብቃት ስለሆነ በጣም አፕሪሺየት አደርጋለሁ ላመሰግንም ነው አንዴ ገቦት ሁለተኛ ደግሞ አሁን ባልከው መሰረት ከዚህ በፊትም ጠይቃለሁ ገስት ብዙ ጊዜ ሪኩዌስት አድርጌ እንትን ስራ አላለኝ አንድ ቶፒክ ሌላ ከቶፒክ ውጪ አንድ ጥያቄ ጨምራለሁ አሁን ባልከው መሰረት ልክ አሁን አዳዲስ አሁን ሌሎች በቢዝነሳችን ሌሎች ብራንቾችን አራተኛ አምስተኛ ብራንች በሚጨምር ሰዓት ዋትሻል ዊዱ አሁን እንትን የወጣው ህግስ ምን ያህል ነው ኢምፕሊመንት የሚደረገው ነው አካውንት ላይ ከሁለት ከሶስት አካውንት እያንዳንዱ አካውንት አሁን የተለያየ እያንዳንዱ ብራንች የተለያየ ንግድ ፍቃድ ነው የሚጠቀመው ከሁለት ከሶስት ብራንች ውጪ ምክንያቱም ከዛ ከገቢዎች የሚመጣው ዶድ ለመቀነስ ያህል ማለት ነው እና እነሱ ሁሉ የተለያየ አካውንት ነው ያላቸው በየብራንቾቹ እና እነዚህ ነገር የሚያመጡት አፌክት ምንድነው ሁለተኛ ነገር ደግሞ በአንድ ንግድ ፍቃድ 5 እና 6 ብራንችን መስራትስ ምን ያህል ኢምፓክትፉል ነው ማለት ከኢንካም ሶርስን ከመጠቀም ከእንደገና ደግሞ በኋላ ከሚመጣብንም በርደን ለመቆጠብ ምን ይሻላል የሚለውን ካንተ መስማት ፈልጌ ነው አመሰግናለሁ ታርሻል Thank you አወል
እሺ ሳሚና ማን ነው? ቆይ አንድ እኔም ባንክ ነው የምሰራው ያለ ባንክ ያሉትን ላስገባቸው። ሰመዲ አለው ሙቂ አለው። ኦኬ አለ። አይ ሌላም ላስገባ ነው። እሺ ቆይ እሺ ሌላ ቀጥል። ቆይ ባንከር በኋላ እንትን ትላለህ። ፕሮባብሊ ሰመድ ቀጥል እስቲ። ባንከር ነኝ ብሎኛል። ሰመድ ይቀጥል፣ ከዛ ባንኪንግ፣ ከዛ ሳሚ ዌልካም ብያለሁ። ሰመድ ሰላም አለይኩም። ኦኬ ሰላም ናችሁ? እንዴት ናችሁ? አለይኩም ሰላም። አልሐምዱሊላህ ይሰማል? ይሰማል ላይ ማለት ነው ያለው ነገር ተጠቃሚዎች ሀሳብ ብናገር ባለው ነገር ላይ ጥሩ ሀሳብ ነው። ትክክል። ብዙ ጊዜ ከስተመሮች ባንክ ላይ በሚመጡ ሰዓት መሰራጨት ትክክል የሚሞሉት ፎርም ላይ አኑዋል መንዝሊ ኢንካም እና ከዛ በኋላ አኑዋል የሚመጣ መንዝሊ ተዋስቶ ነው እና ብዙ ጊዜ እዛ ነገር ላይ ፎከስ አደረጉ። ሲቀጥል ስራቸው ላይ ስማርት የሚሰሩበት ስራ ላይ ያ ነገር ላይ የሚሞላው ነገሮች ላይ ብዙ ጊዜ ፎከስ አደረጉ። ባንክ ብዙ ፎከስ ከስተመሩ ማለት ነው። አሁን ብሔራዊ ሰመድ አይሰማም፣ በጣም ነው የሚቆራረጠው። ሰመድ አይሰማም፣ በጣም ነው የሚቋረጠው። ሶሪ አወረድኩ፣ አይሰማም፣ እኔም አልሰማኝም። ባንኪንግ ቀጥል። ባንኪንግ ቆይ ስምህ ማን ነው ግን? ብዙ ጊዜ ቤተኛ ስለሆንክ ስምህን ንገረኝ። ይርሳው ዘውዴ ይባላለሁ። ይርሳው። እሺ ጎ አሄድ ይርሳው። ብሔራዊ ባንክ ያወጣውን መመሪያ አይቼዋለሁኝ። ያው በግልጽ በቃ አንድ ድርጅት ወይም ደግሞ አንድ ግለሰብ የታወቀ የሆነ የባንክ አካውንት እንዲኖረው ነው የተለያየ ፈቃድና የተለያየ ስም እያወጡ ያው ለፍራውድና ለአንቲ መኒ ላውንደሪ እንዲሁም ለቴሮሪስት አጌንስት ፋይናንሲንግ ወይም ኤኤምኤል የምንለው ማለት ነው ለሱ በር ከፍተዋል የሚል ነው አጠቃላይ ያለው ሐሳቡ። ግን ብዙ ጊዜ ብሔራዊ ባንክ መግለጫ ያወጣል። ግን ያወጣቸው መግለጫዎችና ያዘጋጃቸውን ፖሊሶች እሱም አይገዛበትም፣ ማህበረሰቡንም ደግሞ ሲገዛበት አይታይም። ማለት የኤክስኪዩቲቭ ፕሮብለም አለበት ብዬ ነው የማምነው። ያው ሁላችሁም ከታች ላይ የምትከታተሉ ሰዎች ታውቁታላችሁ ይህን ነገር። እስፔሻሊ ባንክ ላይ የምንሰራ ሰዎች ይህን ነገር እናውቀዋለን። እና ለእንደዚህ አይነት ነገሮችም በተለይ ደግሞ ከዶክመንት አውተንቲኬሽን ጋር በተያያዘ ኬዋይሲ ላይ ደንበኞቻችንን ማውቀ ናው ዩር ከስተመር የሚለው ነገር ሞር በጣም ትልቅ አቴንሽን ነው ማለት። ይሄ በኢትዮጵያ ብቻ ሳይሆን ግሎባል ዋይድ በዓለም አቀፍ ደረጃም የተለያየ ስራ ላይ ኬዋይሲ ያስፈልጋል። ኖት ኦንሊ ኢን ባንኪንግ ሴክተር በት ኦልሶ ኤኒ ቢዝነስ ሴክተር ኬዋይሲ ኢዝ ማንዳቶሪ። በቃ በጣም ግዴታ ነው። ማለትም ደንበኛችን ምን እንደሚሰራ፣ ምን አይነት ቢዝነስ ላይ እንደተሰማራ፣ የያዛቸው ዶክመንቶች ትክክለኛ ናቸው አይደሉም የሚለው ላይ ብዙ ፎከስ አናደርግም። ስፔሻሊ ግን የኢትዮጵያ ባንኮች ላይ አሁን ይሄ ችግር በጣም በሰፊው እየተስተዋለ ያለው ምንድን ነው? ባንኮች አንደኛ ለብራንቾቻቸው የሚሰጡት የተለጠጠ ታርጌት ነው ለዚህ ነገር እያጋለጠ ያለ። በጣም ማርኬቱ ላይ ካለው ዲማንድ የበለጠ ታርጌት ይሰጣልና ያን ታርጌት ለማለፍ ቅርንጫፍ ላይ ያሉ ሰዎች ዶክመንቶችን በስነ ስርዓት አውተንቲኬት ሳያደርጉ ነው ብዙ ጊዜ መረጃው ወደ ኮር ባንኪንጎች ፊል የሚደረገው። ሶ የሆነ ጊዜ ችግር ተፈጠረ ሲባል ነው እንደገና ያንን ለማስተካከል ተመልሰን የምናየውና ይሄ ነገር በጣም ትልቅ ችግር እየፈጠረ ነው። ሶ ብሔራዊ ባንክ የባንኮችን የማርኬቲንግ ስትራቴጂ እንኳን በደንብ የፈተሸው አይመስለኝም። ማለትም አሁን ታየዋለህ ሙኬ መንገድ ላይ ስንት የባንክ ሰራተኛ አካውንት ክፈቱ፣ እንደዚህ አድርጉልን፣ እንድስሩልን እያለ ሲያስቸግር እንደምናስቸግራችሁ ያው ሌሎቻችሁም ታውቃላችሁ። ሶ እንደዛ አይነት ይሄ ኋላ ቀር የሆነ አሰራር ምንጩ እንኳን የት ሀገር እንደተጀመረ እንደዛ አይነቱ የመንገድ ለመንገድ የልመና አካውንት ከፈታ የት እንኳን እንደተጀመረ የማናውቀው ነገር ነው። ለእንደዛ አይነት ችግሮች እያጋለጠን ያለ። ሶ ባንኮች ምናልባት ዲማንድ ድራይቭን ቢሆኑ አይሻልም ወይ?
ደንበኞቹ ያን ባንክ መጠቀም የሚፈልጉበት ሰዓት ላይ ወይም ደግሞ እዛ ባንክ ላይ እንዲጠቀሙ የሚያስገድዳቸው ኮንዲሽን ቢኖር በእርግጠኝነት ደንበኞች ይዘዋቸው የሚመጧቸው መረጃዎች ግልጸኝነት ይኖራቸዋል ብዬ አምናለሁ። እኔ በግሌ ግን እኛ ለምንን ከኛ ጋር እኔ ከምሰራበት ወር ሰንበዲ ከሚሰራበት ባንክ ጋር ኔትወርክ ሳይኖረው አንድን ደንበኛ ወደዛ ባንክ ለማምጣት በምናደርገው ግፊትና በምናደርገው ኮሚኒኬሽን ውስጥ በጣም ኤረር ፉል የሆኑ ዳታዎች ይሞላሉ። ሶ እነዚህን ነገሮችስ ብሔራዊ ባንክ ከምን አንግል እያያቸው ነው? ምንም ነገር አሁን እስካሁን መግለጫ ሲሰጥ አይታይም። ብዙ ዶክመንቶች ባይዘው ሙኬ የቀበሌ መታወቂያ ስፔሻሊ ልናጣራ ኦተንቲኬት ልናደርግ ሄደን እኛ አልሰጠንም እስከመባል ድረስ የተደረሰ ነገር አለ። በተለይ መታወቂያ፣ የቀበሌ መታወቂያ፣ መንጃ ፈቃድ በጣም ፌክ እየተሰራ ያለ ማለት ነው። ኢቭን ፓስፖርት ራሱ በጣም ማኒፑሌት ተደርጎ በጣም በቃ ተበላሽቶ የሚመጡ ዶክመንቶች አሉ። ውክልና የሆነን ድርጅት አካውንት እንዲያንቀሳቀሱ ውክልና የተሰጣቸው ሰዎች ያ ነገር አውተንቲኬት ሲደረግ የት እንኳን እንደተሰጠ ማወቅ አይቻልም። ለምን? ብዙ የመንግስት ሌጋል ዶክመንት ናቸው የሚባሉ ነገሮች ማኒፑሌት ተደርገዋል። በቃ ማተሙ ወጦ ነው ያለው። ህንፃው ሰምዌር አለ፣ የከተማ አስተዳደሩ ኦር የቀበሌ አስተዳደሩ። እነዛ ዶክመንቶ እነዛ ስታምፖች ማህተሞች ምናምን ግን ማኒፑሌት ተደርገው በተሳሳተና ሶርሳቸው በማይታወቅ ሰዎች ተይዘው ነው እየዞሩ ያሉት። ሶ ይሄንን ለማድረግ አሁን ናሽናል አይዲ አንድ ትልቅ ቱል ነው፣ ግን ናሽናል አይዲ በቂ አይደለም። በቃ ማለትም ባንኮች ላይ ትልቁ ፍራውድ እየተሰራ ያለ ምንድነው? ከሲኒየር ማኔጅመንቱ በሚመጣ ጫና ነው። ታች ላይ ቅርንጫፎች ላይ በሚመጣ ጫና ነው እነዚህ ስህተቶች እየበረከቱ ያሉት። በየጊዜው አሁን ባንኮች ዳታ ክሊሪንግ እያሉ ዳታ ክሊንሲንግ እያሉ ያወርዳሉ ስራውን ወደታች ማለት ነው። አዛ ታይም ላይ ብዙ ዶክመንቶች መረጃ ይጎላቸዋል። አድራሻቸው እንኳን በደንብ የማይታወቅ ምሳሌ ቀበሌው ይጠቀሳል፣ ዞኑ፣ ክልሉ የት እንደሆነ እንኳን አድራሻው የማይታወቅ ነው። እነዚህ ነገሮች ፎር ዘ ፊውቸር ለቴሮሪስት አጌንስት ፋይናንሲንግ እና ለአንቲ መኒ ላውንደሪ በጣም ትልቅ በር ነው የሚከፍቱት እና ብሔራዊ ባንክ እነዚህን ነገሮች በደንብ ክሪቲካሊ ኮንሰርን አድርጎ ማየት አለበት ብዬ ነው የማምን። ይቅርታ ሌሎችን ሰዓት እንዳለ ሻማ። አመሰግናለሁ። ቴንክ ዩ አቡሹ ኤኒ አይዲያ? ሙኬ ሀሳብ፣ ጭንቀት ከባድ ውስብስብ አብሽራይ ይታለፋል። የኛን ሁኔታ ያላገናዘበ ነው። እኔ አሁን ሁልጊዜ ከኛ ሁኔታ አኳያ ነው የማየው ነገሮችንና እኛ ጋር ብዙ ሰው ኢንተረስትድ አይደለም። ታውቃለህ አይደል? እንደገና ወደ ኋላ ልንመለስ ነው። ወደ ካሽ ዘመን ልንገባ ብዙ ገበሬ አሁን አብሹ ካሽ የለም። በዚህ ሰዓት ገጠር ላይ አሁንም ካሽ አለ። እኔ እኮ አሁን ከብቶች አሁንም ሰው ሲገበያይ ውስን ሰው ነው በባንክ የሚጠቀመው። ባይ ዘ ዌይ ገበያዎች ላይ ራሱ ግን አብዛኛው ሰው በካሽ ነው። በአሁኑ ሰዓት የአንድ ከብት ዋጋ ስንት ብር ነው? 150 ሺህ ብር፣ 200 ሺህ ብር። 150 ሺህ ብር፣ 200 ሺህ ብር፣ ሰምዌር ደግሞ እስከ 300 ሺህ ብር የሚሄድበት ሁኔታ አለ። የአንዱን ለአንዱ ማድረግ አደጋ አለው። ሰምሃው በደንብ ነው ያብራራኸው ሙኬ። በጣም ጥንቃቄ የሚፈልግ ጉዳይ እንደሆነ አብሶ ስራ ለሚሰራ ሰው ራሱን አቅቦ ተጠንቅቆ ደግሞ መጨመር ያለበት ነገር ምንድን ነው? ካምፓኒ ኦነሮች እስፔሻሊ አሁን ላይ እየሰራ ያለ ነው ስራኛ ሙሉ ለሙሉ ስቴትመንት ከፓድ ጋር ማች መሆን አለበት። ሙሉ ለሙሉ ማች እያደረግን ነው እየሰራን ያለ ነውና አዘርዋይስ በጣም ሲሪየስ ነው። እስፔሻሊ ከ50 ሺህ ብር በላይ የሆኑ ግዢዎች ከባንክ የሚንቀሳቀሱ ከሆነ ከፓድ ጋር ማች ካላደረጉ በጣም ሲሪየስ የሆነ ኢሹ ነው ያለው። ኤኒዌይስ ወደፊት በጣም መልካም ነገር ይዞ እንደሚመጣም ተስፋ አደርጋለሁ። እንደዚህ አይነት ነገሮች እስፔሻሊ ከሙስና ጋር የተያያዘውን ነገር ከታክስ ወራ ጋር የተያያዘውን ነገር አሪፍ ሶሉሽን ይሆናል የሚል እምነት አለኝ። ግን ዋንስ መሬት እስከሚረግጥና ሲስተሙ ኢኩሊ ህዝቡን ማስተዳደር እስኪጀምር ድረስ
ብዙዎችን እንደሚጎዳ ማስባለሁ። ሌላ ደግሞ ያየሁትና በጣም የሰጋውላቸው ገጠር አካባቢ ያሉ የገጠር ከተሞች አካባቢ ያሉ ነጋዴዎች፣ ባለሀብቶች አሰራራቸው ኮምፕሊትሊ በቃ ምኑንም ከምኑ ሊጨብጡት የማይችሉት አይነት ነውና ወደ ህግ ያልገባ ወደ መስመር ያልገባ ኦዲት ያልተደረገ ሀብት ያላቸው ብዙ ሰዎች አሉና እነሱን ጠርጎ ነው የሚያጠፋቸው። ከባለ ሀብትነት ሰንጠረዥ ውስጥ የሚያወጣ ነው የሚሆነው ሲስተሙ እና እነሱ ያሳዝኑኛል። በእውነት ነው የምልህ ሙኬ። ስፔሻሊ እንደዚህ የገጠር ከተሞች ላይ ያሉ ገንዘብ አላቸው የሚባሉ ሰዎች ገንዘባቸው ሲስተም ውስጥ አልገባም፣ ቢዝነሳቸው በትክክል ታክስ ኦሪየንትድ አይደለም። ስለዚህ በጣም ከባድ ችግር ውስጥ እንደሚገቡ ነው የሚታየኝ በቅርብ ጊዜ ውስጥና ከዚህ አኳያ አትሊስት የተወሰነ ግሬስ ፔሪድ ኖሮት ነገሮች ወደ ህጋዊ መንገድ እንዲመጡ ምናምን ሰዎችን ማስጠንቀቅ የሚያስፈልግ ይመስለኛል። እኔ ስፔሻሊ ዝም ብሎ አሁን ቅድም አንተ እንዳልከው አካውንት ላይ የተቀመጠ ትልልቅ ብር ያላቸው ትራክ እየተደረጉ እየታደኑ ምንድነው የሚሆኑ ከሆነ ብዙ ሰው በአንድ ጀንበር ወደ ድህነት እንዳይወርድ በጣም እፈራለሁ። ምክንያቱም በጣም ብዙ ሰዎች አሉ እንደዚህ አይነት ገንዘብ ያላቸው ሰዎችና ትንሽ ያስጨንቃል። ለኔ ትንሽ የሚያስጨንቅ ይመስለኛል ሙኬ። አይ ነው አሁን እኔ ምን መሰለ አብሹ የኛ ትልቁ ሪስፖንሲቢሊቲ አዌርነስ። እኔ በምናምን አለው አዌርነስ አምናለሁ። I'm not gonna undermine anything for that matter. አይ ነው ቀላል እንዳልሆነ ለመተግበር that's why በፍጹም የትራንዚሽን ፔሪድ ይፈልጋል ምናምን ላለው ግን አንደርማይን እንዳናደርግ እኔ ሁላችንም መጠንቀቅ ያለብን እዚህ ጋር ጊዜም ወስደን እንቅልፋችንንም ድካማችን ስራችንን ማቋርጠን የምናወራው መረጃ አዌርነስ ያወጣናል ከብዙ ነገር ምንሰራውን ነገር እንድናቅ ያደርገናል። አይ ግዴል እኔ አይ ሪሜምበር 2-3 ሴሽን ላይ ቶባክ ምናምን ያሉ ሰዎች አሁን ላይ ያለውን ነገር ሲያዩ ምን ፊል እንደሚያደርጉ ይገባኛል። ሶ የሚወጡ ህጎችን መከታተል፣ አዌርነስ መያዝ፣ መጠንቀቅ ይኖርብናል። ምንም አይመጣም፣ አደገኛ ነው። በቅርብ የተዘጉ አካውንቶችን አይ ሆፕ ሁላችሁም ታውዘንድስ ኦፍ አካውንት ነው የተዘጋው። ምንም አይመጣም ከሆነ ኢኔዴ ከአንድ ባንክ ነው ባይዘው ይሄ አንድ ባንክ። ስለዚህ ምንድነው ማድረግ ያለባችሁ? ቢኬርፉል አዌርድ ሁኑ። ኦፕሬሽናችሁን አዝማች አስ ፖሲብል ወደ ፎርማል ወደ ማምጣት ሂዱ። ኦን ዲ አዘር ሃንድ ጋቨርንመንት ሳይድ ደግሞ ይሄ ትራንዚሽን ፔሪድ ይፈልጋል፣ አዌርነስ መፍጠር ይፈልጋል፣ ሰዎችን ማስተማር ይፈልጋል። እሱ ታስቦ ጊዜ ሰጥቶ በዛ ደረጃ መሄድ አለበት ነው። ግሩሜ ዌልካም። ሙኬ እንዴት ነህ? ግሩሜ ባይ ዘ ዌይ አንተ ላይቭ ከመግባት በፊት ከግሩሜ ጋር ተደዋውለን ይሄን እያወራን ነበርና ይሄን ነገር ነገ ገብተን ምናምን ስለው ግሩሜ ቆይ እኔ እንዴት ብዬም እንደማወራው አላውቅም ብሎኝ ነውና ጥሩ አጋጣሚ ሆነ አንተ ላይቡን መግባት። አሁን እኮ ሼር አድርጌ ጠርቼው ነው። እኔ ዛሬ በዚህ ጉዳይ ብዙ ላወራበት አላሰብኩም ነበረ። ሙኬ ደግሞ ያለውን ሳልሰማው በእናትህ አይ ኦኬ በግል እናወራ። አይ ኖ ከዲ ተሻለ ትላለህ። እንደው እኔ ምንድነው መሰለ you know what happened ሚቲንግ አቋርጬ ነው ወጥቼ እንትን ያልኩት። ሚቲንግ ቅድም ላይቭን ጀምሬ to 8:30 ነበር ሚቲንጉን አስጀምሬ half an hour እዛ ውስጥ ቆይቼ ከዛ መጣው ብዬ half an hour ነው ቆየው ብዬ እንደውም አሁን 50 ደቂቃ ሆነ። ምንድነው መሰለ you know አንድም ሰው ሴቭ ብናረግ የኛ ዓላማ አይደለ መረጃ መስጠት ምን ማድረግ በዚህ ዘመን አይሆንም እንትተሽ ይሆናልን ያጂ ነው የሚሰራው። ይሆናልን እንትተሽ አይሆንም ያጂ ሳይሆን ማለት ነው። ሶ ያ ነው that's the objective። ለዛ ነው ኢሚዲየትሊ የገባሁት። ቢያንስ ነገ ትራንዛክሽን የሚያደርግ ሰው አለ። ነገ ወደ አሎና አካውንት ገንዘቡን መላክ የለበትም፣ ካልሆነ አካውንት መቀበል የለበትም። ሶ መጠንቀቅ አለበት ከሚል ነው ግሩሜ ዛሬ ኢሚዲየትሊ ዘልዬ የገባሁት። አይ you did the right thing። እኔም ምንድነው ቻናሌ ላይ ላኩት እና ደግሞ የአማርኛውንም ነው የላኩት ሶዛት ብዙ ሰው አትሊስት አይቶት እንትን ማለት እንዲችል
ምክንያቱም ምንድነው ማንም ያነበበው ሰው የሚረዳው ነገር ይመስለኛል። ግን ኢምፕሊኬሽኑን ትንሽ ባለሙያ ኤክስፕሌን ቢያደርገው የተሻለ ይሆናል። እኔ አሁን እዚህ ጋር የማስበው ነገር ምንድን ነው እንግዲህ ኢትዮጵያ ምን አይነት ህዝብ ያላት ሀገር እንደሆነች ስፔሻሊ ላይክ ስለ ፋይናንሻል አዌርነስ የሚታወቅ ነገር ነው እና እንደዚህ አይነት ነገር ስፔሻሊ አሁን ወደ ኋላ እንትን የሚደረግበት ከሆነ በጣም ከባድ ነው የሚሆነው። ላይክ እስካሁን ድረስ ባይዘወይ ማለት ነው እዚህ የፔመንት ሲስተሙ ላይ እንትን በምሰራው ስራ እያዩ ያለውት ነገር ምንድነው ሁለት በጣም ትልቅ ዲጂታል ዲቫይድ አለ። ከተማ ላይ ያለው በቃ ኤቭሪቲንግ ዲጂታይዝድ ሆኗል። ቅድም እስኪ ያለው ነገር ገጠሩ ላይ በቃ እስካሁን ድረስ ካሽ ቤዝድ ናቸው። በቃ ኤቭሪቲንግ በካሽ ነው እንትን እየተደረገ ያለው ከዲጂታል ትራንስፈር ጋም እነዚህ ዋሌት የሚባሉትንም ባንክ አካውንት ኢቭን በሞባይል ባንኪንግ ምናምን የማመን ቴንደንሲያቸው ዝቅተኛ ስለሆነ በተለይ ገጠሩ ላይ ያለው ማህበረሰብ እና ደግሞ አንድ ከምናስበው በላይ ሀብት እነሱ ጋር አለ። ላይክ ገጠር ከምናስበው በላይ ካሽ ሊኖር ይችላል፣ ሀብት ሊኖር ይችላል እና ይህንን ነገር እኔም በጣም እያሰብኩት የነበረው ላይክ እንዴት ነው የሚኮነው እና ስፔሻሊ እንዴት አድርገው የአካውንት ማኔጅመንት የትኛውን የቢዝነስ አካውንትን እንዴት አድርገው ፎር ቢዝነስ እንደሚጠቀሙ ኢንተርቼንጀብሊ የሚጠቀሙት ነገር ደግሞ ከሴቪንግ አካውንት ክፍያ መፈጸም ላይክ ለቢዝነሱ የሚሆን ክፍያ ከሴቪንግ አካውንታቸው የመክፈል ነገር ወይ ደግሞ ዘመድ ጋር ብር አስቀምጠው ዋቴቨር እነሱ ስለማይችሉበትም እኮ ሊሆን ይችላል እኮ። አሁን ለምሳሌ አንድ እድሜው ጠና ያለ የገጠር እንበልና ነጋዴ ወይ የበርካታ መኪናዎች ባለቤት ምናምን ነገር ጀስት እሱ አጠቃቀሙን ስለማያውቅበት ሞባይል ባንኪንጉን በልጁ አካውንት አድርጎ እኮ ሊያስልክ ይችላል እና እንደዚህ አይነት ነገሮች ላይክ ኢንቱ ኮንሲደሬሽን መወሰድ አለባቸውና መጀመሪያ ከምንም ነገር በፊት እኔ ዘመቻ መሰራት አለበት ብዬ የማስበው ይህንን የፋይናንሻል ቴክኖሎጂን ስፔሻሊ ሞባይል ባንኪንግን አጠቃቀሙን የአካውንቶች እንዴት ከቢዝነስ ጋር ሪሌት እንደሚያደርጉ ሴቪንግ አካውንት ጀስት ፎር ሴቪንግ እንደሆነ ለቢዝነሱ የራሱ አካውንት ሊኖረው እንደሚገባ ምናምን ፋይናንሻል ሊትረሲ ላይ በጣም መሰራት አለበት። ያንን እንትኑን ግራውንድ ወርኩ ሳይሰራ እንደዚህ አይነት ነገር ልክ ሲመጣ ቅድም እስኪ እንዳለው በጣም ብዙ ሰዎችን ካሉበት ሊያወርዳቸው የሚችል ነገር ነውና ይሄ ነገር አይ ፊል ላይክ በጣም ኮንሲደር ቢደረግ ግን አይ ፊል ላይክ እንደዚህ አይነቱ ነገር ያው ታርጌትድ የሆነ ይመስለኛል። አሁን ለምሳሌ ሐዋላ ላይ ያሉትን ታክሲ ፌድ የሚያደርጉ የሚታወቁ ባለሀብቶችን ምናምን ሊሆን ይችላል እና አይ ዶንት ኖ እንዴት ተደርጎ ይሄንን ነገር ማስታረቅ እንደሚቻል ካለው ሌቭል ኦፍ አዌርነስ ጋር ትንሽ ስራ ይፈልጋል፣ ሀሳብም ይፈልጋል የሚል ነገር ነው እኔ ጋ ያለው። እንግዲህ እንደዛ ነው። ቴንክ ዩ ግሩሜ። አይ ቲንክ አይ ፉሊ አግሪ። የፋይናንሻል ሊትሬሲ አጠቃላይ ደግሞ ካሽ ቤዝድ ሶሳይቲ መሆናችን ባይ ዘ ዌይ በአጠቃላይ ያለው ህግ ምንድን ነው? ሲስተም ውስጥ ከሚንቀሳቀስ ገንዘብ ውስጥ ፊያት ከረንሲ የምንለው ፊያት ማለት የወረቀቱ 15% ነው። 85% ሲስተም ላይ የሚሄድ ገንዘብ ነው። ሶ ኢት ቴልስ ባይ ኢትሰልፍ አይደለ? ኢኮኖሚካሊም ብታዩት ከተማ አካባቢ ያለው ጂዲፒ በጣም ትልቅ ነው። አዲስ አበባን እንኳን እንደ አዲስ አበባ ብንወስድ ሄቪው ፓርት ኦፍ ዘ ኢኮኖሚ ነው የሚንቀሳቀሰው እና እንደው ዝም ብለን ቤዚክ ፕሪንሲፕል እኛም እንደ ሀገር የምንከተለውን ብንወስድ ባንክ ላይም ኖርማሊ ካሽ አጌንስት ሲስተም ውስጥ የሚሄደው ብታዩ 15% ነው። ሶ 85% ሲስተም ላይ እንዳለ በዚሁ እንዲታወቅ ነው። ግን ያ ማለት 15% ትንሽ አይደለም። 3 ትሪሊየን 4 ትሪሊየን ሲንቀሳቀስ 15% ማለት በወረቀት የሚንቀሳቀሰውን ብትወስዱት ክሎስ ቱ 400 ቢሊዮን ብር 500 ቢሊዮን ነው። እንደው የተበላሸውን ምናምን የማይንቀሳቀሰውን ብትቆጥሩ ብትቀንሱ 400 300 ቢሊዮንም
ወረቀት ሊንቀሳቀስ ይችላል እዚህ ሀገር ማለት ነው። እሱ በጣም ጊዜ የሚፈጅ ነው። ወደ ገጠር አካባቢም ሲሪየስ ኢሹ ይሆናል። አዌርነስ መስራቱ ኢዝ ቬሪ ኢምፖርታንት። ሌላው ግን ቅድም ግሩም የመጨረሻ ላይ ያነሳኸው የሰም ኦፍ ዲ አካውንቶቹን ቢኮዝ ኦፍ በቃ ሲምፕል ሚስቴክስ ብዙ አካውንት የታገደባቸው ሰዎች አሉ። በቃ አታውቅም። ለምሳሌ ጀስቲፋይ አርግ ትባላለህ። የሆነ ሰው ተከትሎ ይመጣል ወደ አንተ አካውንት። የሆነ ሰው ወደ አንተ አካውንት ገንዘብ አስገብቷል። የዛን ሰው አካውንት አንተ አታውቀውም። ሜቢ የሆነ ፔመንት ነው ሊኖር የሚችለው የአገሌ ይከፍላል ተብለን የተከፈለ። ስለዚህ እሱ ምን ያደርጋል? የአንተን አካውንት ብሎክ ያስደርገዋል። ጀስቲፋይ አርግ፣ ይህን ከዚህ ሰው ጋር ያለ ግንኙነት ምንድን ነው ትባላለህ። ባይ ዘ ዌይ በጣም የተቸገሩ ባንከሮችን ለሚቴልዩ ባንከሮችም በዚህ ጉዳይ በጣም ፈተና ውስጥ የገቡ አሉ። ቅድም ሲያነሳው ነበር ያለው ኮምፒቲሽን የሚሰጣቸው አሳይመንት ከመጠንከሩ የተነሳ እና ቢትዊን ባንክ መሀል ያለው ትራንዛክሽን አደገኛ ነው። አርቲጂኤስ አሁን አይለቁም ባንኮች። ያ ብዙ ባንከሮችን አደጋ ውስጥ ከቷል። ለሚቴልዩ ምን ይሆናል መሰለህ? አንተ ለምሳሌ የኤክስ ባንክ ብራንች ማኔጀር ነው። ዲፖዚት ማምጣት አለበት፣ ታርጌት ተሰጥቷል። ትሄዳለህ፣ የሆነን ሰው ታሳምነዋለህ። 5 ሚሊዮን ሰጥሃለሁ ግን እገሌ ባንክ ላይ ነው ያለኝ አርቲጂኤስ ላድርግ ይላል። አርቲጂኤስ እምቢ ሲል ገንዘብ ወደ ማቀያየር ፕራክቲስ ውስጥ ገባለህ። ምን ታረጋለህ? ወደዛ ባንክ እንዲሄድለት የሚፈልግ ሰው ብር ካለ እና ወደዚህ ባንክ የሚመጣውን ስዊች ለማድረግ የግል አካውንትን ልትጠቀም ትችላለህ። አንደኛው ወደ አንተ እንዲያስገባ ወደ አንተ ወደ ፐርሰናል አካውንት ዘን የሚሄደውን አየር ላይ ስዊች ታረጋለህ እና በዛ ሂደት የግል አካውንታቸው ላይ ብዙ ብር የገባባቸው ሳያውቁት ብራንች ማኔጀሮች አሉ። ከጭንቀት የተነሳ ባንከሮች አሉ አርቲጂኤስን ማኔጅ ለማድረግ ማለት ነው። የተወሰኑ ባንኮች ደግሞ ሼር አካውንትን ይጠቀማሉ። ከዛ ጋር ተያይዞ በዛ ምክንያት ትራክ ተደርገው አካውንታቸው ተዘግቶ ጀስቲፋይ አርጉ ተብሎ በቃ በጣም የሚያሳዝኑ እኔ ፐርሰናሊ ሰፖርት ያደረኳቸው የተወሰኑ አሉ። ማቃቸው ምስኪን ስራ ስለመስራት ብቻ ወጥተው ማለት ነው። ይሄ ከናካቴው በጣም ፔንፉል ነው። የሆነ ነገር ላይ እንጌጅ ያደረገ ብቻ ሳይሆን ኢቭን ወደ ባንከሩ ይመጣል፣ ወደ ባንከር ወደ ራሱ። እሱ ብቻ አይደለም። አንዳንዴ በተለይ አሁን ደግሞ ከኢንትረስት ፍሪ ፋይናንስ ብትወስደው ቀጥታ ብር አይለቀቅም ተብሎ ወደሆነ በፕሮፎርማ ኢንቮይስ ሲባልና ወደ አንተ ሊመጣ ይችላል ገንዘቡ ተቀበልልኝ ይላል የሆነ ሰው። ምንም አውት ኦፍ ቀና ሆነ ነው የተቀበልከው፣ የተለየ ነገር የለም፣ ይመጣብሃል። ሶ ምንድነው ኖት ኦንሊ ሰስፒሺየስ ሪል እንትን ውስጥ ኢንጌጅ ያደረጉ ብቻ አይደለም አብረው የሚመቱ ብዙ አሉ። ጀስቲፋይ አርግ ትባላለህ። የሆነ ብር አካውንት ላይ ገብቷል፣ አንተ የሰራው ትክክለኛ ቢዝነስ ነው እና ኢን ጀነራል ያለው አካሄድ እንደ ሀገራችን ሴፍ መሆን አለባት። ህዝቡ ታክስ መክፈል አለበት፣ ፕሮፐር የሆነ ታክስ፣ የሚገባውንም ሰርቪስ ማግኘት አለበት። ታክስ መክፈል ብቻ ሳይሆን በዛው ልክ የሚገባውን ሰርቪስ ማግኘት አለበት። አሴም ታይም ደግሞ ትራንዚሽን ፔሪድ ያስፈልጋል። አዌርነስ ማስተማር፣ ማሳወቅ፣ ማንቃት ያስፈልጋል። እንዳለመታደል ሆኖ እኛ ባይዘው የትምህርት ስርዓታችንን ባይተሰልፍ የተንሸዋረረና ችግር ያለበት ነው። አም ሶሪ ለዚህ ቃሌ። ፕራክቲካሊ የሆነን ሰው አንቅቶ የሆነ ደረጃ ሊሰራ በሚያስችልበት መንገድ ዲዛይን አልተደረገም። አሁን ነው እየተደረገ ያለው። ገና ቅርብ ጊዜ ነው ያሉ ሪፎርሞች ላይ ነው የሬሌቫንስ ኢሹ እየተነሳ ያለው። ሶ እሱ ሲደመርበት ያለንበት ዴፕዝ ኦፍ ፕሮብለም ትልቅ ነው። እሱ ሊታሰብ ይገባል። እኛ እንግዲህ እንደ ፕሮግራም በሚኖረን ላይቭም ፐርሰናል በሚኖረንም በግልም በምንገባው ላይቭ በጋራም በእኛ በግሩፕ በምንገባው ፋይናንሻል አዌርነስ ላይ ሊትረሲ ላይ በደንብ ቀጥቅጠን መስራት አለበት። ሰው እስኪሰለቸው ድረስ መደጋገም አለብን። ከባንክ ጋር እንዴት ነው ስራ የሚሰራው? አካውንት እንዴት ነው ሰፓሬት የሚደረገው? እንዴ መበዳደር አትችልም ሲባል እኮ ሰው ግራ ይገባዋል። አሁን ቅድም ሳነሳ ነበር እንትንም እንዲሁም ሳወራ ሼር ሆልደር ሆነ ፒኤልሲ ነው ነፃ ነኝ ብለህ ቁጭ ብለህ ኦኬ ሄቪ አንተ ሜጀር ሼር ሆልደር ነህ አካውንት ፐርሰናል አካውንት መታየት አለበት ተብሎ ይመጣልሃል። እንዲህ አይነት ነገሮች ትንሽ የሚመስሉ ግን ሰውን የሚያድኑ አሉ። ኦኬ የግድ እንትን ከሆነ እኮ አንተ ሌላ የምታንቀሳቅሰው ነገር ካለ ሌላ ጣጣ ውስጥ ከመግባት ብለህ ሊክዴት ልታረግ ትችላለህ ሼርህን፣ ወይም ትጠነቀቃለህ። በግል አካውንቴ ብር እንዳይገባብኝ ትላለህ። ቢኮዝ ዳ ጋር ሲግኒፊካንት ሼር ስላለህ ማለት ነውና we have to work on the financial literacy side። እኔም 4 ሰዓት ሆነ። አይ ቲንክ ለዛሬ በዚሁ ላብቃና እንግዲህ እስከ 5 ሰዓት ደግሞ ስብሰባዬን ልቀጥል። ቡሹ በጣም ቴንኪው። ግሩሜ እጅግ በጣም አመሰግናለሁ።
ጋይስ ወደ 900 አክቹዋሊ አንወያይበትም ነበረ ራሱ ቶፒኩን አንተ ባታመጣው ኖሮ ደግሞ ብዙዎችን ይጠቅማል ብዬ የማስባለሁ። በጣም በጣም ጠቃሚ ቶፒክ ነበረ። ሶሉሽን ደግሞ ወደፊትም በየጊዜው እንደዚህ አፕዴት እያደረክ አዳዲስ ሶሉሽንም ካሉ እንደዚሁ እንወያያለን ተሞክሮዎቻችንን ብዬ አስባለሁ። ግን በጣም በጣም ወደፊትም